አማራ፣ ኤርትራውያን፣ የትግራይ ሰዎችም የግማሽ ቀን ከጧቱ 3 ሰዓት እስከ 7 ሰዓት የ3 ሰዓት እድሜ ውይይት ነበረ። እዛ በኦሮምኛ ሳይሆን በአማርኛ ነበር ውይይቱም ንግግሩም በአማርኛ ነበር። አንዲት ሴትዮ ኤርትራዊ እያለቀሱ ነበር ጥያቄ ሲጠይቁ እያለቀሱ ምን ነው እንዴት ቤተክርስቲያን ይገለጥላሉ? እንዴት ሌላ ፓትርያርክ ይሾማሉ? እኔ ኤርትራዊ ነኝ። ለምሳሌ ኢትዮጵያ ፓትርያርክ እያለ ሌላ ፓትርያርክ እንዲሾም አልፈልግም። እኔ የኢትዮጵያ ኦርቶዶክስ ዛሬ የኤርትራ ኦርቶዶክስ ሲሉኝ ሰውነቴ ይሰቀጥጠኛል አሉ። ምን ነው አልኩ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲባል ነው ደስ የሚለኝ። የተጠመቅኩም ያደግኩትም በኢትዮጵያ ነኝ፣ ኤርትራዊ ነኝ እንጂ አሉ እያለቀሱ። አላልኩም እኔ ያልኩት አንዲት ቤተክርስቲያን፣ አንድ ቅዱስ ሲኖዶስ፣ አንድ ፓትርያርክ እውነታ ነው። አዎ ይሄ ነው ሲጠይቁ ነበር። አማሮችም እንደዚህ። ታዲያ ይሄ ከሆነ ምን ችግር አለ? ሌላ የደበቁን ነገር ይኖራል እንጂ እርሱ አሁን ይሄ እያለ እንደ አእምሮ ያለው ሰው ይሄንን ይቃወማል አሉ። ይሄው ነው። ሌላ ጠይቋቸው። ባይሆን ስጋት አለን ነው የሚሉ። ስጋቱ ሊገነጥል ነው። አሁን ይሄ ፊት ለፊት ያለው ይሄ ነው፣ በኋላ ሌላ ነገር ይከሰት ይሆናል ነው እንጂ ይሄ ነው አልኩ። ስለዚህ ምን ለማለት ፈልጌ ነው፣ እኔ ኦሮሞዎችን ብቻ አይደለም፣ ኤርትራውያን፣ የትግራይ ሰዎች፣ የደቡብም ሰዎች በአማርኛ ፕሮግራም ነበረኝ። ሌላው ኮሎራዶ ላይ አማርኛ ተናጋሪዎችም ገጥሞኛል። ኦሮምኛ የማይችሉ አማራ የሆኑ ግን ከኢትዮጵያውያን ጋር በጋራ የሚኖሩ አንድ ላይ ሆነው በፍቅር ከኦሮሞዎቹ ጋር በብዛት ይኖራሉ። ኦርቶዶክሳውያን የሆኑት ናቸው። ፕሮቴስታንት እምነት ተከታዮች የሆኑትም አሉ። ለነሱ ሲባል የተወሰነ ጊዜ በአማርኛ እና ስለዚህ ምንድነው በአጠቃላይ የተሳካ ጉዞ ነበር። በየኤርፖርቱ ደግሞ አማርኛ ተናጋሪዎች ያገኙኛል። ልክ ፕሌን እስከምነሳ ወይ ከፕሌን ወርጄ ሌላ እስከምመጣ ትንሽ ደቂቃዎች ያገኙኛል። ይሄንን ይነግር ነበር። ግማሹ ደግሞ ደንግጦ እንደውም ይሸሽም ነበር። እንዴት ነው እንግዲህ ጭራቅ አርጓ አይቶኛል። እንደዚህም ገጥሞኛል። መልካም። እንደው በአሜሪካ በነበረው ቆይታ ያለ ቤተክርስቲያን እውቅናና ፍቃድ ታቦት ወስደው ነበር። ስለሱ ጉዳይ እናንሳ። ያለ ቤተክርስቲያን እውቅናና ፍቃድ አንድን ታቦት ከአንድ ቦታ ማዘዋወር ይቻላል? ህገወጥስ አይደለም? ያለ ቤተክርስቲያን እውቅና ውጪ ያልሽው ስህተት ነው እንዳትየንን። የቤተክርስቲያን እውቅናና ፍቃድ ነው የሄድኩት። ይሄ እንድታረም ይፈልጋለሁ። ከጥያቄ ተነስቶ ጳጳስ ይሄ ቤተክርስቲያን እውቅናና ፍቃድ ነው የሚያሰኘው አንድ ሁለት ብዬ ላስቀምጥ። አንደኛ ታቦትን የሚባርክ የሚሰይም ሊቀ ጳጳስ ነው። ይህ ታቦት እኔ ይዤ ወደ አሜሪካ ነገር ወደ ዲሲ ይዤ ሄድኩት በሊቀ ጳጳስ የተባረከ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓት ተከትሎ በቅባ ቅዱስ በሜሮል ተባርኮ በጸሎት የሚገባ ሁሉ ተደርጎ ተስተካክሎ የተሰጠኝ ነው። ሌላው ደግሞ ታቦትን የመሸከም የመያዝ የቄስ ብቻ ነው። የቄስ ሌላ አይዝም። ስለዚህ ይዤ ሄድኩትም እኔው ነኝ። ቄስ የባረኩት ሊቀ ጳጳስ ናቸው። ስርዓቱ ተሟልቶ ነው ያለው። ምናልባት አነጋጋሪ የሆነ ያለው ይዤ ሄድኩት ታቦተ መድኃኔዓለም ነው። የዓለም መድኃኒት የሆነ ታቦት ነው። በዓለም መድኃኒት ወይንም ታቦተ መድኃኔዓለም በመድኃኔዓለም የተሰየመ ኦሮሞ ፈይሳ አዱኛ ብሎ ይጠራል። ሌላው መድኃኔዓለም ይላል። መድኃኔዓለም ማለት ፈይሳ አዱኛ ማለት ነው። አዱኛ ማለት ዓለም ነው። ፈይሳ ማለት አዳኝ ማለት ነው። መድኃኒት ማለት ነው። መድኃኒት አዳኝ ማለት ነው። ስለዚህ ታቦታቱ ደግሞ በኢትዮጵያ ውስጥ መድኃኔዓለም እንላለን፣
በሌላ ዓለም መድኃኔዓለም ሳይሆን በራሳቸው ቋንቋ ይጠራል። እኛ ግን መድኃኔዓለምም ሳይቀር ፈይሳ አዱኛም ሳይቀር ኦሮሞ ፈይሳ አዱኛ እያለ ይጥራ፣ አማራውም መድኃኔዓለም ብሎ ይጥራ፣ ደስ እንዳለው ተደስቶ ብቻ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ነኝ ብቻ ይበል። ይሄ ሲባል ደግሞ የቤተ ክርስቲያን በርከናችን ላይ በታቦቱ ላይ መድኃኔዓለም የሚልም ተጽፎበት ፈይሳ አዱኛም ተጽፎበት ሌሎች የሚጻፉት ይሄ እንግዲህ መነገርም የሌለባቸው ነገሮች አሉ። አሁን ማንሳት የማያስፈልገው ግን ሁሉም ተሟልቶ በትክክል በዛ ነው። ስለዚህ አንድ ነገር ግን እውነታውን ለመናገር አሜሪካ ነገር እዚህ መነገር ላያስፈልግ ይችላል። በየብሔሩ ታቦታት አሉ አሜሪካ ነገር። በዚህ ባለፉት 20 ምናምን ዓመታት ውስጥ የአማራም ሆኖ የጎንደር፣ የጎጃም፣ የሸዋ ታብቶ ተብሎ የትግራይ፣ የኤርትራውያን ተብሎ አሉ ታቦታቱ። የኦሮሞ የሚባል የለም እስካሁን። ስለዚህ ሰው አኩርፎ ቤቱ ቁጭ ብሏል። እሱ ከቤቱ እንዲወጣ ነው ፈለግነው። ወጣ ከቤቱ። ስም መጥራት ካስፈለገ አለማየሁ የሚባል የትምህርት ሚኒስቴር ሚኒስትር ነበሩ። ለ38 ዓመት ቤተክርስቲያን ሄጄ አላውቅም፣ ሌላ ሃይማኖትም የለኝም አሉ። ስለዚህ ይሄን ሲሰሙ ፈይሳ አዱኛ ሲሰሙ መጡ። ሌላው አቶ ዳኜ የሚባል የመጀመሪያ ልጁ 14 ዓመት፣ ሁለተኛ ልጁ 2 ዓመት ክርስትና አላነሳም። ለምን? እኔ የሚሰደብበት ቦታ ሄጄ የሚሰድቡኝ ካህናት ጋር ሄጄ የምወደውን ልጄ መስጠት አልፈለኩም። ጴንጤም ያልሆንኩበት እናቴ አባቴ ገዝቶኛል በመሀይም ቃለ ብሎ ለምን ሌላ ሃይማኖት እንዳልቀየር። ስለዚህ አንድ ቀን እኔ የሚወደው እኔን አክብሮኝ የሚጸልይልኝ አባቶች እስከማገኝ ብዬ ቤቴ ቁጭ አልኩ። አሁን ይዤ መጣሁ ክርስትና እንድነሳልኝ አሉ። ዲሲ ነው የምኖረው። ብርሃን የምትባል ጠይቁ፣ እዚህ የተወለደችው የአምቦ ልጅ ናት። 4 ልጅ አላት። 4ቱንም ክርስትና አላነሳችም፣ ጴንጤም አልሆነችም። መጠየቅ አንዷ ልጅ ዩኒቨርሲቲ ነው ያለችው። ኦርቶዶክስም አይደለችም፣ ጴንጤም አይደለችም፣ እስላምም አይደለችም። እነዚህን ኦርቶዶክሳውያን ያደረግ ነው። ይሄንን የሚቃወም ሰይጣን ብቻ ነው እንጂ የሰው ልጅ ሊቃወም አይገባም። ይሄን ችግሩን እኮ ስለምናውቅ ነው እኛ። ችግሩን የሚያውቅ ሰው እኮ ነው መድኃኒት የሚሰጠው። ያልመረመረ ሐኪም ዝም ብሎ አይኑን ጨፍኖ ሐኪም መድኃኒት አይሰጥም። እኛ ይሄንን ባርኮ የሰጡ ሊቀ ጳጳስም ይሄንን ስለሚያውቁ ነው። ይሄ ነው እዚህ ጋር ያዙትና እንዳው እንዳሉት አሜሪካን ሀገር ውስጥ በዘር በብሔር የተቧደነ እንደ ሃይማኖት ተቋም አስፈላጊ ያልሆነ ሃይማኖቶች ቦታዎች አሉ ብለናል። የኦሮሞው አሁን ገብቷል ብለው ካሉ መፍትሄው ምንድነው? ለኦሮሞ የኦሮሞ ቤተክርስቲያንን መክፈት ነው መፍትሄው ወይስ የቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉን አቃፊ ነች ብለን ካልን ትግሬውን ከአማራው አማራውን ከኦሮሞ ጋር አዋህዶ ማስቀጠል ነው የሚሻለው ወይስ ታቦትን ከዚህ ወስዶ እዛ ቤተክርስቲያን መክፈት ነው የሚበጀው? ጥሩ ነው። የሚቻል ከሆነ የሚበልጠው የሚሻለው የኦሮሞ ቤተክርስቲያን፣ የትግራይ ቤተክርስቲያን፣ የአማራ ቤተክርስቲያን የሚባል ነገር አይጠቅም። እጅግ የሚጎዳ የሚዘገንንም ነው፣ ሊቀር የሚገባም ነገር ነው። ነገር ግን ስለዚህ እርምጃ ትክክል ነበር በሰዓቱ በእንደዚህ ታሪክ። አዎ የወሰነው እርምጃ ትክክል ነበር። ምክንያት እነዚህ ሰዎች የእግዚአብሔር ቃል የምንነግርበት በየቤቱ ሄደን አይደለም። ይሄንንም ትክክል አይደለም ብዬ አሁን የሚነግርሽ ሰዎች ወደ ቤተክርስቲያን ሲመጡ አይደል ወንጌል የሚሰብከው። ዓላማው እኮ ቤተክርስቲያን ተሰባስበው ወንጌል እንዲያውቁ ነው፣ እውነተኛው መንገድ እንዲያውቁ ነው። የትግራይ የአማራ ተብሎ ሲከፈት የነበረው ትክክል አለመሆኑን የት ነው የምንነግረው? የት ነው? ስለዚህ አሁን የምናስቆመው በሽታውን ዘርግፈን አውጥተን ማጠብ ነው። አሁን ታጠቡ፣ ከቫይረስ ነፃ ሁኑ፣ በአልኮልም ታጠቡ እንደሚባለው መታጠብ ነው የሚቻለው። ግን ልክ እንደሌላው ሰው የሚጠብቀው ይሄ ነው። እኛስ ለምን አይኖረንም?
ለምን የሰው ቤተክርስቲያን እንሄዳለን? የኛ የለም አሉ። ይሄው የእናንተም አለ ነው አልናቸው። መጡ። ከመጡ በኋላ ምን እነግራለን? አሁንም እነግርሽ ምንድነው እሱ? የዘር ሃይማኖት የለም በዓለም። በቋንቋ ግን መሰበክ አለበት ህዝቡ። ለምሳሌ አሜሪካ ነገር የኛ ፈይሳ አዱኛ ወይንም መድኃኔዓለም ፕሮግራም አወጥተናል። አማርኛ ተናጋሪዎች ሲመጡ ፕሮግራም የስብከት ዘዴ በስብከት ሰዓት ተከፋፍለው ኦሮሞዎቹ ብቻ ከመጡ ኦሮምኛም አማርኛም የሚችሉ ካሉ፣ በነገራችን ላይ ጉዳዩ የሞራል ጉዳይ የመጥራት ጉዳይ ወደ ቤተ ክርስቲያን ለመጥራት ጉዳይ እንጂ አሜሪካ ነገር ወጣቶቹ ካልሆኑ በስተቀር ትልልቆቹ አማርኛ ይችላሉ። ወጣቶቹ ግን ቅርብ ጊዜ የሄዱት አይችሉም። እንግሊዝኛና ኦሮምኛ ብቻ ነው የሚችሉ። እዛ የተወለዱት የሚገርም አማርኛ የማይችሉ ኦሮምኛና እንግሊዝኛ ብቻ ነው የሚችሉ። ለነዚህ ዝም ብለህ ስማ በለው ማለት ይቻላል? አሜሪካ ነገር አይቻልም፣ እዚህም አይቻልም። ስለዚህ እንግሊዝኛ ብቻ የሚችሉ ኦሮሞዎችም ገጥሞናል፣ ምንም የማይችሉ። ለነሱም አሁን በእንግሊዝኛ ማዘጋጀት ግድ ነው። አንተ ኦሮሞ ነው ዘሬና ኦሮሞኛን እወቅ፣ ኦሮምኛ ካልተማርክ ካል ሃይማኖቱን ገደልን ማለት ነው። ምን መሆን አለበት? በእንግሊዝኛ ለወጣቶቹ ማዘጋጀት። ይሄ ነው ዲዛይን አድርጌ ነበር። እዛ ቦርድ ይባላል ከክልሉ። በነገራችን ላይ እኛ ታቦቱን ይዘን ይሄ የቤተ ክርስቲያን አልባሳት የሚያስፈልገውን የቤተ ክርስቲያን አገልግሎት ማስፈጸሚያ የሚሆኑት ይዘን ሄድን እንጂ ቤተ ክርስቲያን የሚተከለው እዛ ሀገር መንግስት ነው የሚፈቅደው። ሄዶ ይመዘገባሉ እንደ ሼር ካምፓኒ 1 2 3 ብሎ ሰዎቹ ሊስት ይደረጋሉ። የነሱ ነው ቤተ ክርስቲያን የመዝጋትም የማስቀጠልም የመንግስትና የነዛ ሰዎች እንጂ እዚህ ሆነን እኛ ዝጋ አገልግሎቱ ይቀጥል ብለን የማዘዝም ስልጣን የለም። ለምንድን ነው? እርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲባል እንፈልጋለን። በዚህ ስርዓት እንዲቀጥሉ እንፈልጋለን። ምንም መንግስት ቢፈቅድም እዚህ ውስጥ የሚያገለግሉ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ብቻ ናቸው ቦርድ ውስጥ ያሉት። ሌላ እምነት ተከታይ አንድም የለም። በአገልጋይነትም በምንም ከመጡም ደግሞ ሌሎች እምነት ተከታዮች እንደ ኢትዮጵያ ውስጥ እንደሚጠመቁ ወይ የሚፈጸምላቸው ስርዓት ተፈጽሞ ነው የሚመለሱት። እነዚህ ግን እኔ ኦርቶዶክስ ነኝ ሌላ ጴንጤ ጋር አልሄድኩም የሚሉ ሰዎች ምንም የሚፈጸም ስርዓት የለም። መጥቶ ወንጌል መማር ነው፣ መጥቶ መቁረብ ነው፣ ልጆቻቸውን ይዞ መጥቶ ማጥመቅ ብቻ ነው። ምንም የሚያስፈልገው ነገር የለም። በፊትም ክርስቲያን ነበሩ፣ ልጆቻቸውን ይዞ ማጥመቅ ሌላ አይደለም። ስለዚህ ይሄ ቤተ ክርስቲያንን ዓለም አቀፋዊ ማረግ ነው። ቤተ ክርስቲያን ኩላዊት የምንለውን አንዱ ማረጋገጫው ይሄ ነው። ስለዚህ በህገ ወጥ ሳይሆን በህጋዊ መንገድ ነው ይዘን ሄድ ነው የቤተ ክርስቲያን ጠብቆ። በነገራችን ላይ በቤተ ክርስቲያን ውስጥ እኔ ምክትል ጠቅላይ ስራ አስኪያጅም ሆኜ ታቦታቱ በኔ ፍርማ ነበረ እየወጣ ለየአድባራቱ ውጭ ሀገርም ሲሄድ የነበረው የሚባረከው በሊቀ ጳጳስ ፍቃድ የሚሰጠው በኔ ነበር። ስለዚህ ስርዓቱን ጠንቅቄ አውቃለሁ። ፍትሐ ነገሥቱንም አውቃለሁ። አንድም አይዛነፍም፣ አልተዛነፈም፣ ህገ ወጥም አይደለም። ታቦት ከኢትዮጵያ ውጪ ወጣ ከተባለ በሺህ የሚቆጠር ከዛ በፊት ሲሄድ ነው የኖረው እና ይሄንኑ ለማለት እፈልጋለሁ። ሊቀ አእላፍ ቀሲስ በላይ መኮንን ለነበረን ቆይታ እጅግ በጣም አመሰግናለሁ። በጣም እኔም አመሰግናለሁ። ሀገራችን ኢትዮጵያ በፍቅርና በአንድነት በምቾት የምንኖርባት የበረከት ሀገር ያድርግልን። ህዝባችንም ይጠብቅልን። የኢትዮጵያ ሀገራችን ሰዎች ሁሉ ህመሙ ተወግዶ ይሄ ቫይረሱ ጠፍቶልን ለዓለም ምሳሌ አንድነታችን ከሌሎች ሃይማኖት ተቋማት ከሌሎች ሃይማኖት ተከታዮች ጋር በጋራ ሰዎች በሰላም የተለያዩ ሃይማኖቶች የሚኖርባት ሀገር የምሳሌ ሀገር ናት። ይሄንኑ የነበረን በፊት ምሳሌ ስንገርበት የነበረው እግዚአብሔር ከኛ ጋር ሆኖ እንድናዘልቀው እንድናስቀጥል የአምላካችን ፈቃድ ይሁንልን። የታመሙ ወገኖቻችንም እግዚአብሔር ይፈውስልን። መንገደኞችንም መንገዳቸውን ያሳካልን። ሀገር የሚመሩ ሰዎችንም እግዚአብሔር ከፊታቸው ሆኖ እንዲመራልን ከጎናቸውም እንዲሆንልን
ሰው ሲረጋጋ ነው ሀገርን በደንብ የሚመራውና መረጋጋትንም ሰላምንም እንዲሰጥልን ጸልያለን። እግዚአብሔር ይባርካችሁ። ዲዲያዳ ገለኒ ኬኛ ኡልፊነ ሳቲፍ ካኔ ሁንዲ ኬኛ ዋቃ ጅራቱ እንዳደበርሴ ቤቱ አፉራ ናስላ